ጥቅመኛ ጓደኛ እንደ ጥላ ነው። ብርሃን ላይ ስትሆኑ ይከተላችኋል፣ ጨለማ ውስጥ ሲገቡ ደግሞ ጥላችሁ ይሄዳሉ። ካርሎስ ሩይዝ ዛፈን። ዓለም ላይ ብዙ ግንኙነቶች በየጊዜ ይፈጠራሉ። ብዙዎች በፍቅር ሲጣመሩ፣ ሌሎቹ ደግሞ በጓደኝነት ይቀራረባሉ። ነገር ግን አብዛኛው ግንኙነቶች ዘለቄታ አይኖራቸውምና በአጭሩ ይቋጫሉ። ጥናቶች እንዳረጋገጡት 90% የሚሆኑ አይደንቲቲ ክራይሲስ ወይም የማንነት ቀውሶች የሚፈጠሩት ከግንኙነት መፍረስ እንደሆነ ያመለክታሉ። የማንነት ቀውስ የሚፈጠረው ደግሞ ሰዎች በጣም በሚወዷቸውና በሚያምኗቸው ሰዎች ሲካዱ በውስጣቸው የሚፈጠር ለረጅም ዓመታት በውስጥ ሕሊናቸው እየኖረ የሚያሰቃያቸው የክህደት ጠባሳ ነው። ከዚህም የተነሳ ብዙዎች ራሳቸውን አጥፍቷል፣ እንዲሁም ማንነታቸው ድጋሚ ላይስተካከል ተበላሽቷል። በሕይወታችሁ ውስጥ እንደዚህ አይነት ሁኔታዎች የሚፈጠሩት በምታሳልፉት ህብረት ውስጥ ጠልቃችሁ ሲገቡ ግንኙነታችሁ ወደ ነፍስ ትስስር ደረጃ ከፍ እያለ ይሄዳል። ምናልባት ይህ ሂደት በስጋ አይናችሁ ላትመለከቱ ትችላላችሁ። ነገር ግን እውነታው በመንፈሳዊ ዓለም ከሰዎች ጋር የጠበቀ ግንኙነት በሚፈጥሩበት ጊዜ ነፍሳችሁ ከዛ ሰው ነፍስ ጋር የጠበቀ ግንኙነት ታደርጋለች። ይህ ግንኙነት በጊዜ ሂደት ነፍሳችሁ ወደ መተሳሰር ደረጃ ያድጋል። ታዲያ በዚህ ጊዜ በመሃላችሁ መለያየት ሲፈጠር በመንፈሳዊ ዓለም በነፍሳችሁ መሃል ከፍተኛ ቀውስ ይፈጠራል። ሂደት ሲሆን ደግሞ ከዚህ መከፋ ይሆናል። ሳይንቲስቶች ይህን ሁኔታ እንዲህ በማለት ይገልጻሉ። አንድ ንጥል ክርታስ በሌላኛው ክርታስ ላይ በኮላ ብታጣብቁና ከደረቀ በኋላ ሁለቱንም ለማላየት ብትሞክሩ እንደ በፊቱ በፍጹም ሊሆኑ አይችሉም። አንዱ ካንዱ ሲገነጠል የአንዱ ክፍል አንዱ ላይ ይቀራል፣ ወይም የአንዱ ክፍል ወደ አንዱ ክፍል ይሄዳል። በግንኙነት ወቅትም በነፍሳችሁ መሃል የሚፈጠረው ይሄ ነው። ከአንድ ሰው ጋር በፍቅር ግንኙነት ለዓመታት አብራችሁ ከቆያችሁ በኋላ ስትለያዩ ከፍተኛ የስሜት መጎዳት በውስጣችሁ ይፈጠራል። ነገሩን አደገኛ የሚያደርገው ደግሞ ከተለያያችሁ በኋላ የዛ ሰው የተወሰነ ማንነት በእናንተ ላይ ይቀራል። ለምሳሌ ያ ሰው ሰነፍ ወይም በትልቅ በትንሹ የሚነጫነጭና አብዝቶ የሚያማርር ከሆነ ያ ማንነቱ ወደ እናንተ ተጋብቶ በውስጣችሁ ይቀራል። እናንተ ደግሞ በፊት ደስተኛ፣ ተጫዋችና ቀልጣፋ ከነበራችሁ ያ ማንነታችሁ ወደዛ ሰው ይሄዳል። ይህን ተመራማሪዎችም ያረጋገጡት እውነት ነው። ታዲያ አንዳንድ ለስሜታችን የማይጠነቀቁ ሰዎች በማወቅም ይሁን ባለማወቅ ለራሳቸው ጥቅም ስሉ ወደ ህይወታችን ዘልቆ ይገቡና ህይወታችንን አመሰቃቅሎ ተመልሶ ይወጣሉ። ይሄ ክደት ደግሞ ከላይ የጠቀስናቸውን ጉዳቶችን በሙሉ ወደ ህይወታችን ስለሚያመጡ ከዛ በኋላ ህይወታችንን እንደ በፊቱ መምራት ይከብደናል። ታዲያ በስሜታችን ልጫወቱና ለጥቅማቸው የሚቀርቡንን እነዚህን ካዲ ሰዎችን እንዴት መለየት እንችላለን? በዚህ ቪዲዮ እነዚህን ሰዎችን እንዴት መለየት እንደምንችል እንመለከታለን። ላይክ እና ሰብስክራይብ እያደረጋችሁ እስከ ቪዲዮ ፍጻሜ አብራችሁን ቆዩ። አንደኛ፣ ባለ ሁለት ፊት ሰዎች። ባለ ሁለት ፊት ሰዎች ከላይ ሲታዩ መልካም እንደመስሉ በፊታቸው የመልካምነት ጭንብል የለበሱ ናቸው። ነገር ግን ከጀርባቸው በአታላይነታቸው ስር የሰደደ ልምድ ያላቸው አደገኛ ሰዎች ናቸው። ሲቀርቧችሁ እናንተን ሊደግፏችሁ የመጡ ይመስላሉ። ደጋግ ቃላቶችን ይጠቀማሉ። የማበረታቻ ምክሩን ካን ሳይቀር ሊለግሷችሁ ይችላሉ። ነገር ግን እናንተ በሌላችሁበት ስለ እናንተ አሉታዊ ነገሮችን ለሌሎች በማካፈል በሌሎች ሰዎች ልብ ውስጥ የነበራቸውን ቦታ ማጠልሸት የሚያስደስታቸው ክፉ ሰዎች ናቸው። እነዚህ ግለሰቦች ሌሎችን ከጀርባቸው ሆኖ ለማዳከም ወዳጃዊ ገጽታ በመጠቀም የተካኑ ናቸው። አስታውሱ፣ አንድ ሰው በድብቅ ለእናንተ ስለ ሌሎች ያለማቋረጥ መጥፎ ነገሮችን የሚያወራላችሁ ከሆነ በእናንተ ላይም ተመሳሳይ ነገር እያደረገ እንደሆነ ጥርጥር የለውም። ምክንያቱም እነዚህ ሰዎች በባህሪያቸው የሌሎች ድክመት የሚያስደስታቸው አስመሳይነትንና ሐሜትን በደማቸው ውስጥ ተሸክሞ የሚሄዱ ሰዎች ናቸው። በተለይ የእናንተ የወደፊት እቅድ ቀድሞ ከገባቸው እንዳትነሱ አድርጎ ልጥሏችሁ ጥረት ያደርጋሉ። ብዙ የሃይማኖት መጻሕፍት እንኳን ከእንደነዚህ አይነት ሰዎች እንድንርቅ አስጠንቅቆናል። የእነዚህ ባለ ሁለት ፊት ሰዎች ባህሪ የሚከተሉ ናቸው። ስለ ሌሎች አብዝቶ የሚናገሩ ናቸው። ከሁሉም ጋር በደንብ የሚግባቡና ጓደኝነትን የሚፈጥሩ ናቸው። ስለ ሌላ ሰው ጉዳት ሳይወሩ በፊታቸው የሐዘኔታ ስሜት አይሰማቸውም። በተቃራኒው በሰው መጎዳት እንኳን ፈገግ የሚሉ ናቸው። ስለዚህ እነዚህ በእናንተ ላይም ተመሳሳይ ነገር ለማድረግ ሙከራ ላይ ናቸውና ተጠንቀቋቸው። ሁለተኛ፣ ማኒፑሌተር።
ይህ ቃል ቀጥተኛ የሆነ የአማርኛ ትርጉም የለውም። ነገር ግን እንደዚህ አይነት ሰዎች ብዙ ጊዜ የጥፋተኝነት ስሜትና ጸጸት እንዲሰማችሁ የሚገፋፋችሁ ሰዎች ናቸው። እነዚህ ሰዎችም ልክ እንደ አስመሳይ ሰዎች ሁሉ ሲቀርቧችሁ በመልካምነት ይቀርቧችኋል፣ ሲያወራችሁም በትህትና ያወራችኋል። ነገር ግን ነገሮችን በእናንተ ማሰበብና መጫንን ይወዳሉ። የሆነ ጥፋት ባጠፋችሁ ቁጥር ጸጸትና ኃላፊነት እንዲሰማችሁ ጥረት ያደርጋሉ። ማኒፑላተር ወይም እነዚህ ሰዎች እውነተኛ ማንነታቸውን ብዙ ጊዜ የሚደብቁ ናቸው። ምንም አይል የጠበቀ ወዳጅነት ከእነርሱ ጋር ቢኖራችሁ እንኳን እውነተኛ ማንነታቸውም ወይም ስለ እነርሱ እንድታውቁ አይፈልጉም። በጣም ድብቅ ናቸው። ብዙ ጊዜ ራስ ወዳድ ናቸው። በየትኛውም አጋጣሚ ለሁለታችሁም ተመሳሳይ እድል ቢመጣ እንኳን ራሳቸውን ያስቀድማሉ። እናንተ ያንን እድል እንድታገኙ ስለማይፈልጉ ሰምቶ እንዳልሰማ ዝም የሚሉ ናቸው። እነዚህ ሰዎች ሁሌም ከእናንተ እንደሚሻሉ ለእናንተ ለማሳየት ይሞክራሉ። ሲቀርቧችሁም ለወዳጅነት ሳይሆን እናንተን እንደ ሙከራ ዕቃ በመቁጠር ከእናንተ የተሻለ ነገር ሲያገኙ ቅድሚያ ለእናንተ ለማሳየት ይቸኩላሉ። ይህን የሚያደርጉት ከመልካምነት የተነሳ ሳይሆን ከእናንተ እንደሚሻሉ ለእናንተ ለማሳየትና የዝቅተኝነት ስሜት እንዲሰማችሁ ስለሚፈልጉ ነው። ስለዚህ መርምራችሁ ተመልከቷቸው። እነዚህ ሰዎች በልባችሁ መጥፎ ፍሬዎችን ለመዝራት የቆረጡ ናቸውና አሽቀንጥሮ ሳይጥሏችሁ ተጠንቀቋቸው። አንደኛ፣ ቃላቸውን የማያከብሩ ሰዎች። እነዚህ ሰዎች ደግሞ ቀደም ብለን ካየናቸው ለየት ያሉ ናቸው። ሲናገሩ ሊያሳምኗችሁ በሚችል ሁኔታ በልበ ሙሉነት ይናገራሉ። የሚያቀርቡትን መረጃ ምናልባት ልትጠራጠሯቸው እንኳን እንዳትችሉ አድርጎ ሊያሳምኗችሁ ይችላሉ። ነገር ግን ብዙ ጊዜ ኃላፊነት በሚወስዱበት ነገር ላይ ግድየለሾች ናቸው። እነርሱ ነገሮችን የሚመለከቱት እንደ ሁኔታ ነው። በተለይ እንደዚህ አይነት ጸባይ ካላቸው ሰዎች ጋር የፍቅር ግንኙነት መጀመር ትልቅ ዋጋ ሊያስከፍላችሁ ይችላል። ምክንያቱም እነርሱ ሕይወትን የሚመለከቱት እንደ ሁኔታ ነው። ብቻ የተሻለ ነገር ወደ ሕይወታቸው ይምጣ እንጂ በፊት ስለገቡት ቃል ግድ አይሰጣቸውም። እንደነዚህ አይነት ሰዎችን መለየት ከባድ አይደለም። ብዙ ጊዜ ስራቸው ግልጽ ነውና ምናልባት በዙሪያችሁ ያሉ ሰዎች ሁሌም ቃል ለመግባት የሚቸኩሉ ነገር ግን ቃላቸውን የማያከብሩ አይነት ሰዎች ከሆኑ የቃል ትርጉም የማይገባቸው ናቸውና ተጠንቀቋቸው። ውድና የተከበራችሁ ተመልካቾቻችን በዛሬ ቪዲዮአችን እንደተማራችሁበት ተስፋ እናደርጋለን። በቪዲዮ ላይ ያላችሁን ሐሳብና አስተያየት በኮሜንት ሳጥን ላይ አስቀምጡልን። በተረፈ በሌላ ቪዲዮ እስክንገናኝ ሰላማችሁ ይብዛልኝ።